ሰላም ዶክተር ሶፎንያስ ኤርሚያስ ነኝ። ዛሬ ደግሞ ክብደት እንዴት መቀነስ በጤናማ መልኩና በሳይንስ በተረጋገጠ መልኩ ክብደታችሁን እንዴት መቀነስ እንደምትችሉ እንነጋገራለን። ምክንያቱም የአብዛኛው ሰው ጥያቄና የአብዛኛው ሰው ጭንቀት ስለሆነ ማለት ነው። ተከታተሉኝ። ሰብስክራይብ ማድረግ አትርሱ። እንቀጥል ወደ ትምህርቱ። በመጀመሪያ መረዳት ያለባችሁ ነገር ክብደት መቀነስም ሆነ ክብደት መጨመር ቀላል የሆኑ ነገሮች ናቸው። አዎ ቀላል የሆኑ ነገሮች ናቸው። ካስረዳኋችሁ በኋላ በዚህ ቪዲዮ መጨረሻ እንዴት ቀላል እንደሆነ ትረዳላችሁ ማለት ነው። ለምን እንደሆነ ላስረዳችሁ በመጀመሪያ ስንጀምር ማለት ነው። የምታስገቡት ካሎሪና የምታስወጡት ካሎሪ መመጣጠን ነው። ክብደት መቀነስ መጨመርና መቀነስ ነው። ክብደት መጨመርና መቀነስ ማለት ነው። ስለዚህ በቀላሉ ሳስረዳችሁ የምትመገቡት ምግብ የምታገኙት ካሎሪ ማለት ነው ከምትመገቡት ምግብ ከምታረጉት እንቅስቃሴ የበለጠ ከሆነ ክብደት ትጨምራላችሁ። ምክንያቱም አብዛኛውን ሰውነታችሁ ስቶር ያደርጋል ማለት ነው። እንዲሁም ደግሞ የምትመገቡት ምግብ ከምታረጉት እንቅስቃሴ ያነሰ ከሆነ ሰውነታችሁ ስቶር የሚያደርገው ስለሌለ እንደውም ስቶር ካደረገው ስለሚጠቀም ክብደት ትቀንሳላችሁ ማለት ነው። ይህንን በደንብ አብራርቼ ላስረዳችሁ ቀሏችሁ እንድትረዱት ማለት ነው። የመጀመሪያው የምትመገቡትን መጠን መቀነስ ያስፈልጋል። ይሄ ማለት ምን ማለት እንደሆነ ላስረዳችሁ። ለምሳሌ እኔ ሁሌ ጠዋት ተነስቼ የምመገበው አንድ አይነት ምግብ ከሆነ ክብደት መቀነስ ከፈለኩኝ በተወሰነ ፐርሰንት መቀነስ ይጠበቅብኛል ማለት ነው። ምክንያቱም ቅድም እንደነገርኳችሁ የማስገባው ካሎሪና የማስወጣው ካሎሪ የማይመጣጠን ከሆነ ክብደት መቀነስ አልችልም ማለት ነው። ይህንን ደግሞ ማድረግ የምትችሉበት የተለያየ መንገድ ልንገራችሁ። ለምሳሌ እናንተ ፍርፍር የምትወዱ ከሆነ ፍርፍር በስጋ በቂቤ የምትወዱ ከሆነ ያ ደግሞ የምታስገቡት ካሎሪ የሚበልጥ ከሆነ ግማሹን በጎመን መተካት ትችላላችሁ ማለት ነው። ግማሹን የምትመገቡትን በጎመን ትተኩታላችሁ፣ ግማሹን ደግሞ የምትወዱትን ምግብ መመገብ ትችላላችሁ። ያ ለምንድነው? ጎመን በውስጡ የተወሰነ ካሎሪ ነው ያለው ማለት ነው። እንደሌላው የበዛ ካሎሪ አይደለም። እንዲሁም ደግሞ በውስጡ ፋይበር ስላለ ወደ ኋላ መጣበታለሁ ሳስረዳችሁ ለኪሎ መቀነስ ይጠቅማል ማለት ነው። ኖርማሊ የምትመገቡትን ምግብ ለምሳሌ በርገር የሚመገብ ሰው በግማሽ ቀንሶ ግማሹን አትክልት ቢያደርገው በፊት ይመገበው እንደነበረው ብዙ ካሎሪ ስለማይሆን ያ ደግሞ ከሚያስወጣው ካሎሪ ያነሰ ስለሆነ ክብደት መቀነስ ይችላል ማለት ነው። ለዚህ የምትመገቡትን ፖርሽን ወይም ደግሞ የምትመገቡትን መጠን መቀነስ ወይም ደግሞ የተወሰነ በሌላ መተካት። ሌላው ከመመገብ ጋር አያይዤ የማነሳላችሁ ነገር የምትጠጡትን ነገር ተጠንቀቁ። ብዙ ሰው የሚመገበው ብቻ ይመስለዋል። ነገር ግን የምትጠጡትም ነገር ለክብደት መቀነስ እጅግ በጣም ትልቅ አስተዋጽኦ ያደርጋል ማለት ነው። ለምን እንደሆነ ንገራችሁ። ይህም ደግሞ የሆነበት ምክንያት ለምሳሌ አንድ ሰው በየቀኑ ለስላሳ የሚጠጣ ከሆነ ሳይታወቀው ብዙ ካሎሪ ወደ ውስጥ እያስገባ ነው ማለት ነው። ምግቡን እኮ ቀንሷል ይሄ ሰው፣ ነገር ግን ክብደት እየቀነስኩኝ አይደለም ይላል። ነገር ግን እያደረገ ያለው ነገር ምንድነው? ሊኩዊድ ካሎሪ የምንላቸውን እየወሰደ ነው ማለት ነው። ለምሳሌ አንድ ሰው ምግቡን በግማሽ ቀንሶ ነገር ግን አመጋገቡ ላይ ለስላሳ የሚጠጣ ከሆነ ይሄ ምንም እንዲቀንስ አይረዳውም ማለት ነው። ስለዚህ የምትጠጡትን ነገር በጣም ጥንቃቄ ልታደርጉ ይገባል። ውሃ ወይም ደግሞ ኤሌክትሮላይት ያላቸው ነገሮችን መጠቀም ትችላላችሁ። ነገር ግን ለስላሳ የምትጠጡ ከሆነም ከፖርሽናችሁ የበለጠ መቀነስ አለባችሁ ማለት ነው። ምክንያቱም ሊኩዊድ ካሎሪ የምንለውን እየወሰዳችሁ ስለሆነ ማለት ነው። ሁለተኛ ላይ ደግሞ ማድረግ የምትችሉት ነገር ምንድነው? ፕሮቲን መመገብ ነው። ፕሮቲን መመገብ እጅግ በጣም ብዙ ጥቅም አለው። የመጀመሪያው ነገር ረጅም ሰዓት ሆዳችሁ ጠግቦ እንዲቆይ ይረዳል ማለት ነው። ምክንያቱም ፕሮቲን ቀስ ብሎ ስለሚፈጭ። ሌላው ነገር ደግሞ ማስሎችን ፕሮቴክት ያደርጋል ማለት ነው። ወይም ደግሞ ማስል የበለጠ እንዲዳብር ይረዳል ማለት ነው። በተለይ ደግሞ እንቅስቃሴ የምታደርጉ ከሆነ። ለዚህ አንድ ሰው ፕሮቲን ከተመገበ በጣም ይጠቅማል ማለት ነው። አንደኛ ለመስል ቢልዲንግ ይጠቅማል። ሁለተኛ ነገር ደግሞ ረጅም ሰዓት ጠግቦ ወይም ደግሞ ፉል ሆኖ ስለሚቆይ ይረዳዋል ማለት ነው ለክብደት መቀነስ። ስለዚህ እንደ እንቁላል፣ እንደ ዶሮ የመሳሰሉ እንደ ቢፍ የመሳሰሉ ነገሮችን ካገኛችሁ ደግሞ እንደ ግሪክ ዮገርት የመሳሰሉ ነገሮችን አሁን ይሸጣል አገራችን ውስጥም። ለዚህ እንደ ግሪክ ዮገርት የመሳሰሉ እነሱን መጠቀም ለክብደት መቀነስ እጅግ በጣም ጠቃሚ ነው። ቀጣዩ ደግሞ እንቅስቃሴ ማድረግ ጂም ብቻ ገብቶ አይደለም። ብዙ ጊዜ እንደምናገረው እንቅስቃሴ ማድረግ ማለት መንቀሳቀስ ማለት ነው። ምግብ ከበላችሁ በኋላ ረጅም ሰዓት ቁጭ አለ ማለት፣ ወደ ቤታችሁ ከስራ በምትገቡበት ሰዓት ወክ ማድረግ፣ በተለይ ደግሞ ረጅም ሰዓት ቁጭ ብላችሁ የምትሰሩ ሰዎች ኢቭን በምትሰሩበት ሰዓት በየመሃሉ እየተነሳችሁ መንቀሳቀስ እጅግ በጣም ይጠቅማል ማለት ነው። ለዚህ ራሳችሁን አክቲቭ ማድረግ መንቀሳቀስ። ለምሳሌ በምትሄዱበት ሰዓት በተለይ ደግሞ መኪና የምትጠቀሙ ሰዎች ከሆናችሁ በተቻላችሁ መጠን ወክ ብታደርጉ፣ በተቻላችሁ መጠን የተሻለ እንቅስቃሴ ብታደርጉ፣ የምትችሉ ከሆነ ኤክሰርሳይዝ ብታደርጉ፣ ጂም ብትገቡ
አቅሙ ካላችሁ ማለት ነው እሱ በጣም ይመከራል። ነገር ግን የማትችሉ ደግሞ ከሆነ ወክ ማድረግ ራሱ ከስራ ወደ ቤት በምትመለሱበት ሰዓት ወይም ደግሞ ቤት ውስጥ የተወሰነ በምታርፉበት ሰዓት ገመድ መዝለል ሊሆን ይችላል። የተለያዩ አይነት እንቅስቃሴዎች ቤት ውስጥ ስራ መስራትም እዛ ውስጥ ይካተታል ማለት ነው። ለዚህ ማንኛውንም አይነት እንቅስቃሴ ማድረግ ለሰውነታችሁ ክብደት መቀነስ ይረዳችኋል ማለት ነው። ለዚህ ጂም መግባት ብቻ ሳይሆን ወክ ማድረግ ለምሳሌ ከጓደኞቻችሁ ጋር ዛሬ ወክ ለምን አናደርግም ብላችሁ ተነስታችሁ መውጣት ረዘም ያለ 30 ደቂቃ 40 ደቂቃ 1 ሰዓት ወክ ብታደርጉ ካሎሪዎችን ታቃጥላላችሁ ማለት ነው። ለዚህ ይሄ ደግሞ ቅድም እንደነገርኳችሁ ከምታስገቡት ካሎሪ የምታወጡት ካሎሪ በእንቅስቃሴ ምክንያት ስለሚጨምር ክብደት ለመቀነስ ይረዳችኋል ማለት ነው። ሌላው ደግሞ በጣም የማይታይ ነገር እንቅልፍ መተኛት ነው። ጥሩ እንቅልፍ መተኛት በጣም ይጠቅማችኋል። ለምን እንደሆነ ንገራችሁ። ጥሩ እንቅልፍ ማትተኙ ከሆነ የመመገብ ፍላጎት ወይም ደግሞ ክሬቪንግ የምንለውን ለስኳር ያላችሁን ክሬቪንግ ይጨምረዋል ጥናቶች እንደሚያሳዩት ከሆነ ማለት። ለዚህ ጥሩ እንቅልፍ መተኛት በጣም ይጠቅማል ማለት ነው። እንዲሁም ደግሞ ሰውነታችን እንቅስቃሴ የምናደርግ ከሆነ ማለት ነው ሰውነታችን ራሱን ሪፔር የሚያደርገው ወይም ደግሞ ራሱን እንዲያገግም የሚያደርገው በምተኙበት ሰዓት ነው። ግሮዝ ሆርሞን የመሳሰሉ አመንጭቶ ሰውነታችሁን እንዲያገግም የሚያደርገው ማለት። ለዚህ እንቅልፍ እጅግ በጣም አስፈላጊ ነው። እንቅልፍ መተኛት ማለት አንደኛ ነገር ስልካችሁን ከመተኛታችሁ በፊት አለመጠቀም፣ ሁለተኛ ነገር ደግሞ ማንኛውንም ከመተኛታችሁ በፊት የምታስቡትን ሐሳብ በወረቀት ላይ መጻፍ ወይም ደግሞ ኖት ላይ ጽፋችሁት ከጭንቅላታችሁ እንዲወጣ ማድረግ፣ እንዲሁም ደግሞ ለማንበብ መሞከር። ስልክ ከመጠቀም ይልቅ ለማንበብ መሞከር፣ ያ ጥሩ እንቅልፍ እንድተኙ ያደርጋል። እንዲሁም ደግሞ ከ7 ሰዓት እስከ 9 ሰዓት አትሊስት እስከ 8 ሰዓትም በዛ መሃል ማለት ነው ጥሩ እንቅልፍ ለመተኛት መሞከር። ያ ጥሩ እንቅልፍ በምተኙበት ሰዓት ክሬቪንግ ይቀንሳል። እንዲሁም ደግሞ ሰውነታችሁ ራሱን ሪፔር ስለሚያደርግ ይሄ ጠቃሚ ነገር ነው ማለት ነው። ሌላው ነገርና በከፍተኛ ደረጃ እንድትጠነቀቁ የምነግራችሁ ነገር አንደኛ ሃይድሬሽን ነው። ውሃ በደንብ መጠጣት አለባችሁ። ክብደት ለመቀነስ የሚያስብ ሰው እንደውም ውሃ ከምግብ በፊት ቢጠጣ ይመከራል። ነገር ግን በጣም መጠንቀቅ ያለባችሁ ሌላ ነገር እንደ ጁስ እንደ ቅድም እንደነገርኳችሁ እንደ ለስላሳ በተለይ ደግሞ ለስላሳና ጁሶች አርቲፊሻል ጁሶች ምንም አንደኛ ነገር በውስጣቸው ከፍተኛ የሆነ የስኳር መጠን ያለው። ለዚህ አርቲፊሻል ጁሶችን ወይም ደግሞ የታሸጉ ጁሶችን ከመጠጣት ይልቅ ሄዳችሁ የራሳችሁን ጁስ አትክልትና ፍራፍሬውን ገዝታችሁ የራሳችሁን ጁስ ሰርታችሁ መጠቀም ይሻላል። ምክንያቱም እንደነገርኳችሁ ከፍተኛ ስኳር በውስጡ አለ። አንዳንድ ሰዎች ምን ይላሉ? ስፖርት ሰራለሁኝ ነገር ግን ክብደት አይቀንስም ስንጠይቃቸው ጁስ እጠቀማለሁኝ የተለያዩ ጁሶችን ይጠሩና ይሄንን ጁስ እጠጣለሁኝ። ተፈጥሯዊ ጁስ ነው እንጂ መጠጣት የሚጠበቅባችሁ አርቲፊሻል የታሸገ ጁስ የምትጠጡ ከሆነ በውስጣቸው ከፍተኛ የሆነ ስኳር ስላለ ክብደታችሁን አይቀንስም ማለት ነው። ለዚህ ሌላው ደግሞ ውሃን ጓደኛ ማድረግ አለባችሁ። ምክንያቱም ከመገባችሁ በፊት የምትጠጡ ከሆነ አንደኛ አፒታይትን ይቀንሳል፣ ሁለተኛ ነገር ደግሞ ረጅም ሰዓት ሙሉ ሆናችሁ ሆዳችሁ ሞልቶ እንዲቆይ ያደርጋል። ያ ደግሞ መመገባችሁን ይቀንሳል ማለት ነው። በመጨረሻ ላይ ደግሞ በጣም መጠንቀቅ ያለባችሁ ነገር አንደኛ ምግብ መዝለል። እቀንሳለሁ ኪሎ ብላችሁ ምግብ መዝለል አይጠበቅባችሁም። እንደነገርኳችሁ ካሎሪያችሁን መቆጣጠር ነው የሚጠበቅባችሁ። ሌላ ደግሞ ወዲያውኑ ክብደት በአንዴ ውልቅ ብሎ መቀነስ፣ ያ ለሰውነታችሁ ይጎዳል። በሳምንት ቢያንስ ከ0.5 እስከ 1 ኪሎ ነው መቀነስ ያለባችሁ እንጂ በአንዴ ዱብ ብሎ ክብደታችሁ መቀነስ የለበትም፣ ጉዳት ስለሚያመጣ ማለት ነው። ሌላ ነገር ደግሞ ጭንቀት፣ ስትረስ ስለ ክብደት መቀነስ መሆን የለበትም። በሱ መስራት ይጠበቅባችኋል። ክብደት ለመቀነስ መስራት እንጂ መጨነቅና መጨናነቅ አይጠበቅባችሁም። እነዚህ ነገሮች በደንብ አድርጋችሁ አዳምጧቸው። ቅድም እንደነገርኳችሁ ክብደት መቀነስ ቀላል ነው ማለት ነው። መጨመር ደግሞ በቀጣዩ እሰራላችኋለሁ። ዶክተር ሶፎንያስ ኤርሚያስ ነኝ። ሰብስክራይብ ማድረግ እንዳትረሱ። ሰላም ሁኑ።